አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊሞችና ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እኔ የሚለው እንደ ክርስቲያኖች በዚች ምድር ላይ እንደ ክርስቲያኖች በአምላክ ላይ የቀለደ በአምላክ ላይ የተጫወተ በአምላክ ላይ ጨዋታ እንኳን አይገልጸውም በአምላክ ላይ ያፌዘ ፍጥረት ይኖር ይሆን? ይሄንን መጽሐፍ ተመልከቱ። መጽሐፈ ጨዋታ ሲጋዊ ወመንፈሳዊ ምዕራፍ 4 ክፍል ስንት ላይ ክፍል 5 ላይ ምን እንደሚል ተመልከቱ። እግዚአብሔር ፈሪ ነው። እንዲህ አምላክ ፈሪ ነው ይባላል? ምን አለ? እግዚአብሔር ፈሪ ነው። እሱ ፈሪ ስለሆነ ምን አደረገ? እኛ ብንበድለው ልጁን ልኮ ቀስ ብለህ ተዛምደህ ና ብሎ በልጁ ታረቀናል። እሱ እግዚአብሔር ፈሪ ስለሆነ ነው ኢየሱስን የላከው እያሉ ነው። ስለፈራ ማንን ፈራ? ፍጡራኑን ፈርቶ ማለት ነው። ሌላ ማንን ይፈራል? እግዚአብሔር ፈሪ ነው። እህሳ ስለፈራ ፈሪ ስለሆነ ምን አደረገ? እኛ ብንበድለው ልጁን ልኮ ቀስ ብለህ ተዛምደህ ና ብሎ በልጁ ታረቀናል። በፈጣሪ ይሄን ኃይል ትቀልዳላችሁ? ፈጣሪን ፈሪ ትላላችሁ? ሰማይና ምድርን በመካከላቸው ያለውን ሁሉን የፈጠረው ፈጣሪ እሱ ፈሪ ነው? እሱን ፈሪ ነው ብላችሁ ትገልጻላችሁ? አረ ወገኖቼ የት ላይ ናችሁ? ንቁ እንዴ! አሁን መልስ እንፈልጋለን። አምላካችሁ ፈሪ ነው ወይ? ክርስቲያኖች እግዚአብሔር ፈሪ ነው ወይ? ፈሪ ስለሆነ ነው ወይ ኢየሱስን ልኮ ያስገደለው ያስቀጠቀጠው? ልጁን ልኮ ያስገደለው ያስቀጠቀጠው ለራሱ ፈርቶ ነው? መልስ እንፈልጋለን። የእውነት መልስ እንፈልጋለን ክርስቲያን ወገኖቻችን።